በመካከለኛው ምስራቅ እምብርት ላይ የምትገኝ ስሟ ሲነሳ ዓለምን ሁለት ቦታ የምትከፍል አንዲት ሀገር አለች። አንዳንዶች የሽብርና የጦር ምንጭ ይሏታል። ሌሎች ደግሞ ከምዕራባውያን የበላይነት ጋር የምትታገል የነጻነት ተምሳሌት አድርገው ያዩዋታል። በዓለም ላይ በከፍተኛ ደረጃ ማዕቀብ የጣለባት ሀገር ሆና ሳለች እንዴት ነው በቴክኖሎጂ ከሌሎች ሀገራት እኩል የምትራመደው? እንዴትስ ነው ከጎረቤቶቿ ሁሉ በበለጠ በወታደራዊ ጥንካሬዋ የምትታወቀው? ይህ ጥያቄ ለብዙዎቹ እንቆቅልሽ ነው። በአንድ በኩል በሀገሪቱ ውስጥ ያለው ጥብቅ ሃይማኖታዊ ሕግ የሚቃወሙና ለውጥ የሚሹ ወጣቶች ድምፅ ይሰማል። በሌላ በኩል ደግሞ ለሀገራቸው ሉዓላዊነት እስከ ሞት ድረስ የሚፋለሙ ኩሩ ዜጎችን ታያላችሁ። በአንድ በኩል ከ2000 ዓመታት በፊት ዓለምን ያስገበሩ ታላላቅ ነገሥታት የተረገጡባትን፣ በሌላ በኩል ደግሞ ዛሬ ዓለምን በአንድ እግሯ የምታቆም የኒውክሌርና የጥበብ ማዕከል የሆነች ሀገር ናት። ይቺ ሀገር የሰው ልጅ ትልቅ ታሪክ አሻራ ያረፈባት የጥንቷ ፋርስ ናት። ታላቁ ቂሮስ በባቢሎን አደባባይ የሰው ልጅ ነጻነት ሲያውጅ ይቺ ሀገር ለዓለም የስልጣኔ ትርጉም እያስተማረች ነበር። ዛሬም ድረስ በቴሄራን ጎዳናዎች ስትጓዙ በአንድ በኩል እጅግ ዘመናዊ የሆኑ ሰማይን የሚቧጥጡ ሕንፃዎችና በሌላ በኩል ደግሞ በሺህ ዓመታት ታሪክ የያዙ ጥንታዊ ገበያዎችና መስጊዶችን ትመለከታላችሁ። በዓለም ላይ በነዳጅ የተፈጥሮ ጋዝ ሀብቷ የምትታወቅ ብትሆንም ለአስርተ ዓመታት ከባድ የምዕራባውያን ማዕቀብ ታንካ ኖራለች። ነገር ግን የሚያስገርመው ይህ ማዕቀብ ሊያንበረክካት አልቻለም። ይልቁንም በራሷ ጥረት ወደ ጠፈር ሳተላይት የምታመጥቅ፣ የራሷን የጦር ድሮኖች የምታመርትና በሳይንሱ ዘርፍ ከመካከለኛው ምስራቅ ቀዳሚ የምትባል ሀገር ለመሆን በቅታለች። የሰው ልጅ ስልጣኔን አምጦ ሲወልድ በፐርዢያ ምንጣፍ ዘርግታ የተቀበለችው ኢራን ነበረች። ታሪክን የሚጽፉት አሸናፊዎች ናቸው ይባላል። ኢራን ግን ታሪክን የጻፈች ብቻ ሳትሆን ታሪክ ራሷ የሆነች ሀገር ናት። ብዙዎች ኢራንን የዛሬዋ ፖለቲካዋን ብቻ አይተው ይፈርጇታል። ነገር ግን ወደ ኋላ መለስ ብለን ስንመለከት የሰው ልጅ ስልጣኔ ግማሹ የተገነባው በዚች ምድር ላይ እንደሆነ እንረዳለን። ዛሬ የምነግራችሁ ታሪክ ስለ ጦርነት ብቻ አይደለም፣ ስለ ጥበብ፣ ስለ ጽናትና ስለ አንድነት የማይበገር ሕዝብ ማንነት እንጂ። ኢራን በስፋቷ በዓለም 17ኛ ደረጃ ላይ የምትገኝ ግዙፍ ሀገር ናት። ስፋቷ ከፈረንሳይ ከጀርመንና ከስፔን ድምር ይበልጣል። ይህ ግዙፍ ስፋት ደግሞ በውስጡ እጅግ የተለያዩ መልክዓ ምድሮችን ይዟል። ኢራን የደጋማ ቦታዎች ሀገር ስትሆን አብዛኛው የሀገሪቱ ክፍል ከባህር ጠለል በላይ ከፍ ብሎ የሚገኝ ሲሆን በታላላቅ ተራራዎች የታጠረች ሀገር ነች። በሰሜን በኩል አልቦርዝ የተባለው ተራራ ሰንሰለት እንደ ግድግዳ ቆሟል። በዚህ ሰንሰለት ላይ የሚገኘው ደማቫንድ ተራራ በመካከለኛው ምስራቅ ረጅሙ ተራራ ሲሆን በበረዶ የተሸፈነና ለኢራናውያን የጥንካሬ ምልክታቸው ነው። በምዕራብና በደቡብ በኩል ደግሞ ዛግሮስ የተባሉ ረጃጅም ተራራዎች ሀገሪቱን ከጎረቤት ሀገራት ይለያሉ። እነዚህ ተራራዎች ዝናብን አግደው በመያዝ ለሀገሪቱ ለምነት፣ ለውሃ ምንጭነት ትልቅ ሚናን ይጫወታሉ። የሚገርመው ግን ኢራን የተቃርኖች ምድር መሆኗ ነው። ወደ መካከለኛው የአገሪቱ ክፍል ስትገቡ ዳሽቴ፣ ካቪርና ዳሽቴሉት የተባሉ ግዙፍ በረሃዎችን ታገኛላችሁ። ዳሽቴሉት በዓለም ላይ እጅግ ከፍተኛ ሙቀት ከሚመዘገብባቸው ቦታዎች አንዱ ሲሆን እንደ ናሳ መረጃ ከሆነ መሬቱ እስከ 70 ዲግሪ ሴንቲግሬድ ያቃጥላል። እዚህ ጋር ስትቆሙ ራሳችሁን ሌላ ፕላኔት ላይ ያላችሁ ይመስላችኋል። ነገር ግን ጥቂት ኪሎ ሜትሮችን ወደ ሰሜን ካስፒያን ባህር ዳርቻ ስትጓዙ መልክዓ ምድሩ ሙሉ ለሙሉ ይለወጣል። እዚህ ጋር ደረቅ በረሃ ሳይሆን ጥቅጥቅ ያለ አረንጓዴ ደኖች፣ የሻይ እርሻዎችና የሩዝ ማሳዎችን ታገኛላችሁ። ኢራን በአንድ ጊዜ የበረዶ ሸርተቴ የምታደርግበትና በሌላ በኩል በበረሃው ግመል የምትጋልብበት አስደናቂ ሀገር ነች። ኢራን ወደ 89 ሚሊዮን የሚጠጋ ሕዝብ ሲኖራት ይህ ቁጥር ኢራንን በመካከለኛው ምስራቅ ከግብጽ ቀጥሎ ባለ ብዙ ሕዝብ ሀገር ያደርጋታል። እዚህ ጋር አንድ ትልቅ ስህተት ልታረሙ ይገባል። ኢራናውያን አረቦች አይደሉም። እነሱ ኢዶ አውሮፓዊ ዘር ያላቸው ፋርሳውያን ናቸው። ሆኖም ኢራን የብዙ ብሔረሰብ ድብልቅ ሀገር ናት። 60 በመቶ የሚሆነው ፋርሳውያን ሲሆኑ አዘሪዎች፣ ኩርዶች፣ ሎሮች፣ ባሉቶችና አረቦች በጋራ ይኖሩባታል። ይህም የብሔረሰብ ስብጥር ለሀገሪቱ ልዩ የባህል የምግብና የሙዚቃ ቀለም ሰጥቷታል። የሀገሪቱ ይፋዊ ቋንቋ ፋርሲ ቢሆንም በየአካባቢው የሚሰሙ የተለያዩ ዘይቤዎች የኢራንን ሕዝብ ልዩ አድርጓታል። ቴሄራን ሲደርሱ አየዋለሁ ብለው የማይጠብቁትን መረጃ እንስቶ። የዓለማችን ትልቁ ሞል የት የሚገኝ ይመስላችኋል? ዱባይ፣ ሲንጋፑር ወይ ሻንጋይ? እንደዚህ ብለው ከገመቱ ፍጹም ተሳስተዋል።
የዱባዩን ዱባይ ሞል የቻይናውን ሳውዝ ቻይና ሞል በመብለጥ የዓለማችን ትልቅ የሆነው ሞል እዚህ በኢራን ዋና ከተማ በቴህራን ነው የሚገኘው። ኢራን ሞል ይባላል። 2 ሚሊዮን ካሬ ሜትር ስፋት ላይ ግንባታው ተጠናቆ አገልግሎት መስጠት የጀመረው በ2018 ነው። የሚገርመው ግን በዓለማችን ትልቁ ሞል ውስጥ አንድም ዓለም አቀፍ ብራንድ ያለው ሱቅ ፈጽሞ ያገኙ። የስታርባክስ ቡና፣ የማክዶናልድ በርገር፣ የኤች&ኤም አልባሳት እዚህ ፈጽሞ አይገኙ። ምክንያቱም የምዕራባውያን ሀገር በጣሉት ማዕቀብ ምክንያት ዓለም አቀፍ ብራንዶች ኢራን እንዳይገቡ ተከልክለዋል። ነገርየው ለሀገር ውስጥ ምርቶች ጥሩ ዕድል የከፈተ ይመስላል። የዛሬዋ ኢራን የወጣቶች ሀገር ናት። ከህዝቧ ውስጥ ከ60 በመቶ በላይ የሚሆኑት ከ30 ዓመት በታች ናቸው። ይህ ወጣት ትውልድ ደግሞ እጅግ የተማረና ለቴክኖሎጂ ቅርብ ሲሆን በኢራን ካሉ ዩኒቨርሲቲ ተማሪዎች ከ70 በመቶ በላይ የሚሆነው በሳይንስና በምህንድስና ዘርፍ የተሰማሩት ሴቶች መሆናቸው ብዙዎቹን ያስገርማል። ኢራናውያን ለትምህርትና ለጥበብ ያላቸው ክብር እጅግ ከፍተኛ ነው። በየትኛውም የኢራን ቤት ብትገቡ ከቁርአናቸው ጎን የሐፊዝ ወይም የሩሚ የቅኔ መጽሐፍ ማግኘታችሁ አይቀሬ ነው። ህዝቧ ምንም እንኳን በኢኮኖሚ ጫና ውስጥ ቢሆንም እንግዳ ተቀባይነታቸውና ጨዋነታቸው ግን በዓለም ዙሪያ የታወቀና አስገራሚ ህዝብ ነው። ኢራን በካርታው ላይ ያላት ቦታ የዓለማት መገናኛ ሊያስብል የሚችል ነው። ይቺ ሀገር በሰሜን፣ በደቡብ፣ በምስራቅና በምዕራብ በድምሩ ከ7 ሀገር ጋር በየብስ ትዋሰናለች። በሰሜን አቅጣጫ ኢራን ከ3 ሀገር ጋር ትዋሰናለች። እነሱም አርሜኒያ፣ አዘርባይጃንና ቱርክሜኒስታን ናቸው። በተጨማሪም በዓለም ላይ ትልቁ የውስጥ ባህር የሚባለው የካስፒያን ባህር በሰሜን በኩል ይገኛል። ይህም ኢራንን ከሩሲያና ካዛኪስታን ጋር በውሃ ላይ ያገናኟታል። ወደ ምዕራብ ስንዞር ከሁለት ጉልበታማ ሀገር ጋር ትዋሰናለች። አንደኛው ታሪካዊቷ ቱርክ ስትሆን ሌላኛው ደግሞ ለብዙ ዘመናት የጦርነትና የታሪክ ትግል ያደረገችባት ኢራቅ ናት። ይህ የምዕራብ ድንበር ኢራንን ወደ አውሮፓና ወደ አረቡ ዓለም የሚያሻግራት ትልቁ በር ነው። በምስራቅ አቅጣጫ ከታሪካዊቷ አፍጋኒስታንና ከኒኩለር ባለቤቷ ፓኪስታን ጋር ትዋሰናለች። ይህ አካባቢ በንግድና በባህል ልውውጥ ረገድ እጅግ ንቁ የሆነ ቀጠና ነው። ኢራን በደቡብ በኩል በየብስ የምትዋሰነው ሀገር ባይኖርም እጅግ ስትራቴጂካላዊ በሆኑ የውሃ አካላት ተከባለች። ከነዚህም መካከል የፋርስ ባህረ ሰላጤና የኦማን ባህረ ሰላጤ ይገኛሉ። በእነዚህም የውሃ አካላት አማካኝነት ሳውዲ አረቢያ ከኩዌት፣ ከተባበሩት አረብ ኤሚሬትስ፣ ከኳታርና ከኦማን ጋር ትገናኛለች። በተለይም የሆርሙዝ ስትሬት የሚባለው ጠባብ የውሃ መስመር በኢራን ቁጥጥር ስር ያለ ይመስላል። ይህ መስመር በዓለም ላይ ካለው የነዳጅ ንግድ የሚያልፍበት በመሆኑ ኢራን በዓለም ፖለቲካ ላይ ትልቅ ተጽዕኖ እንድታሳድር አድርጓታል። ከዛሬ 2500 ዓመት በፊት ዓለም ገና በጨለማ ውስጥ ሳለች በፋርስ ምድር ላይ አንድ ታላቅ ኮከብ ወጣ። እሱም ታላቁ ቂሮስ ይባላል። ቂሮስ የፋርስ ግዛት ሲመሰረት እንደ ሌሎቹ ጨካኝ ድል አድራጊዎች አልነበረም። ባቢሎንን በቁጥጥሩ ስር ሲያውጅ አይሁዳውያንን ከባርነት ነፃ አውጥቷል። የሰዎችን እምነትና ባህልም አክብሯል። ዛሬ የመጀመሪያውን የሰብአዊ መብት ድንጋጌ ተብሎ የሚታወቀውን የቂሮስ ሲሊንደር የዚህ ኩሩ ታሪክ ምስክር ነው። ከሱ በኋላ የመጡ እንደ ታላቁ ዳሪዮስ ያሉ ነገስታት ግዛቱን ከህንድ እስከ ግሪክ፣ ከግብፅ እስከ ማዕከላዊ እስያ አስፋፉ። የፋርስ ግዛት በታሪክ የመጀመሪያው ሱፐር ፓወር ወይም ኃያል መንግስት ነበር። ያኔ ፋርሳውያን ለመጀመሪያ ጊዜ የመልእክት ልውውጥ ወይም ፖስታ ስርዓትን፣ ግዙፍ የውሃ መስኖችና አስደናቂውን የፐርሰፖሊስ ቤተ መንግስትን ገነቡ። ታዲያ ይሄ ሁሉ ግርማ ለዘላለም አልቀጠለም ነበር። በ330 ዓመት ዓለም ታላቁ እስክንድር ፋርስን ወረረ፣ ፐርሰፖሊስንም በእሳት አጋየ። ከዘመናት በኋላ ደግሞ በ7ኛው ክፍለ ዘመን አረቦች እስልምናን ይዘው መጡ። እዚህ ጋ ነው የኢራን ልዩነት የሚታየው። ሌሎች አገራት በአረቦች ሲወረሩ ቋንቋቸውንና ማንነታቸውን ወደ አረብነት ሲቀይሩ፣ ኢራናውያን ግን እስልምናን ተቀበሉ እንጂ ፋርሳዊነታቸውን አላጡም። ይልቁንም የእስልምናውን ዓለም በሳይንስ በሕክምናና በሥነ ጽሑፍ መለወጥም ጀመሩ። አቪሴና በሕክምና፣ ሩሚ በቅኔ፣ አልጀቢር በኬሚስትሪ ዓለምን ያስተማሩ በዚህ በፋርስ ወርቃማ ዘመን ነበር። ኢራን የተሸነፈች ቢመስልም በባህሏ ግን ድል አድራጊዎቿን ጭምር ማርካለች። ወደ 20ኛው ክፍለ ዘመን ስንመጣም ኢራን በነገስታት በሻ ትመራ ነበር። የመጨረሻው ንጉሥ መሐመድ ረዛ ፓህላቪ ሀገሪቱን እንደ አውሮፓ ለማዘመን ሴቶችን ለማስተማርና ኢኮኖሚውን ለማሳደግ ብዙ ጥሯል። ነገር ግን በንጉሱ አምባገነንነትና በምዕራባውያን በተለይም በአሜሪካ ተጽዕኖ የተማረሩ ህዝቦች በ1979 ዓመተ ምህረት ታላቁ አብዮትን አደረጉ።
በአያቶላ ሆሚኒ መሪነት የተቀጣጠለው ይህ አብዮት የ2500 ዓመቱን ንጉሳዊ ሥርዓት በአንድ ጀርባው ገለበጠው። ኢራን በአንድ ጀንበር ከምዕራባውያን ወዳጅነት ወደ እስላማዊ ሪፐብሊክነት ተቀየረች። ከዚያም በኋላ ለ8 ዓመታት ከኢራቅ ጋር የተደረገው ደም አፋሳሽ ጦርነት እስከ ዛሬ ድረስ የቀጠለው የምዕራባውያን ማዕቀብ የኢራንን ታሪክ ዛሬ በምናየው መልኩ ቀርጾታል። ቋንቋቸው ፋርሲ ሲሆን ፊደላቱ ከአረበኛ ጋር ቢመሳሰልም ቋንቋው ግን ሙሉ በሙሉ የተለየ ነው። ኢራን የብዙ ብሔረሰብ ስብስብ ናት። ፋርሳውያን፣ አዝሪዎች፣ ኩርዶች፣ ሉሮችና ባሉቶች በአንድነት የሚኖሩባት ሀገርም ናት። የኢራን ባህል ሲነሳ ታፍሮ ሳይጠቀስ አይታለፍም። ታፍሮ ማለት እጅግ የተራቀቀ የጨዋነት የክብር መገለጫ ስነ ስርዓት ነው። ለምሳሌ አንድ ታክሲ ተሳፍረው ሲወርዱ ሹፌሩ ብር አያስፈልገኝም ክብር ይበቃኛል ሊሎት ይችላል። ይህ ማለት ግን በነፃ ሂዱ ማለት ሳይሆን ከገንዘብ በላይ አከብረሃለሁ ለማለት ነው። እርሶም በምላሹ አጥብቀው መክፈል አለቡት። እጅግ የከበረ የትህትና ጥበብ የኢራናውያን መለያም ነው። በኢራን ግጥም መዝናኛ ብቻ ሳይሆን የህይወት አካል ነው። በየትኛውም ቤት ውስጥ ከቁርአን ቀጥሎ የባለቅኔው ሐፊዝ ወይም ሩሚ የቅኔ መጽሐፍ ይገኛል። ኢራናውያን በንግግራቸው ውስጥ ግጥም ጣል ማድረጉን ይወዱታል። የታላላቅ ባለቅኔዎች መቃብር ልክ እንደ ቅዱስ ቦታዎች በብዙ ሺህ የሚቆጠሩ ሰዎች በየቀኑ ይጎበኟቸዋል። ግጥም ለኢራናውያን የነፍስ ምግብ ነው። የፋርስ ምንጣፍ በዓለም ላይ ውድና ጥራት ያለው ተብሎ ይታወቃል። አንድ ምንጣፍ ተሰርቶ ለማለቅ ዓመታት ሊፈጅ ይችላል። ለእነሱ ምንጣፍ መሬት ላይ የሚነጠፍ ጨርቅ ሳይሆን የቤተሰብ ታሪክና የጥበብ ውጤት ነው። በተጨማሪም የኢራን ስነ ህንፃ በተለይም ሰማያዊ ቀለም ያላቸው መስጊዶችና ግዙፍ አደባባዮች ለዓይን የሚማርኩ በሂሳባዊ ጥበብ የተሰሩ ናቸው። ኢራናውያን የራሳቸው የቀን አቆጣጠር አላቸው። አዲሱ ዓመታቸው ኖሩዝ ይባላል። የሚከበረው መጋቢት ወር ላይ የጸደይ ወቅት ሲጀምር ነው። በዓሉ ለ13 ቀናት የሚቆይ ሲሆን ቤተሰቦች ሀፍት ሲን የተባለ 7 ነገሮች የሚቀመጡበትን ማዕድ ያዘጋጃሉ። ይህ በዓል ከ3000 ዓመታት በላይ ዕድሜ ያለውና የኢራናውያን የጥንካሬ የአንድነት ምልክት ነው። የኢራን ምግብ በቅመማ ቅመም ወይም በዱቄት ብቻ ሳይሆን በሩዝና በጥራጥሬ ላይ የተመሰረተ ነው። ኬባብና ፋርስ ሩዝ ዋና ምግቦቻቸው ሲሆኑ በተለይ ታሃዲግ በኢራናውያን ማዕድ ላይ ትልቅ ቦታ ይይዛል። ሻይ ደግሞ የኢራናውያን ብሔራዊ መጠጥ ነው። በማንኛውም ሰዓትና ቦታ የሻይ ግብዣ ፈጽሞ አይታጣም። ኢራን የሄደ ማንኛውም ጎብኚ የሚመሰክረው አንድ ነገር አለ። የሕዝቡን እንግዳ ተቀባይነት። እንግዳ የእግዚአብሔር ወዳጅ ነው ብለው ያምናሉ። መንገድ ላይ የሚያገኙት ሰው ወደ ቤቱ ጋብዞት ምሳ ቢመግቦት ወይም ሻይ ቢያጠጣዎት ፈጽሞ ግር እንዳይሉት። ምክንያቱም በዚች ሀገር ላይ የተለመደ ነገር ነው። ስለ ኢራን ሳይንስና ቴክኖሎጂ ስናወራ ብዙዎች ከሚገምቱት በላይ እጅግ የረቀቀና አስገራሚ እድገት ላይ ያለች ሀገር መሆኗን እንረዳለን። ኢራን ለ10 ዓመታት ከባድ ማዕቀብ ውስጥ ሆናም ራስን መቻል በሚል መርህ በሳይንስና በቴክኖሎጂ ዘርፍ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ተጽዕኖ መፍጠር ትችላለች። ኢራን ዛሬ በዓለም ላይ ካሉ ቀዳሚ ድሮን አምራች ሀገሮች አንዷ ተብላ ትጠቀሳለች። ሻሄድና ሞሃጂር የተባሉ ድሮኖቿ በአነስተኛ ወጪ ከፍተኛ ጉዳት ማድረስ የሚችሉ በመሆናቸው በዓለም አቀፍ ጦርነቶች ላይ ትልቅ ለውጦችን እያመጡ ይገኛሉ። በተጨማሪም የረጅም ርቀት ሚሳኤል ግንባታዋና የራዳር ቴክኖሎጂዋ አገሪቱን የማይደፈር ወታደራዊ ኃይል እንድትሆን አድርጓታል። ኢራን የራሷን ሳተላይት ወደ ጠፈር ማምጠቅ ከሚችሉ ጥቂት የዓለማችን ሀገራት አንዷ ናት። ሳፊርና ሲሞርግ የተባሉ የሳተላይት ማምጠቂያ ሮኬቶችን የሰራች ሲሆን የራሷን የጠፈር ምርምር ማዕከልም ታስተዳድራለች። ይህ ቴክኖሎጂ ለኮሙኒኬሽን ብቻ ሳይሆን ለወታደራዊ ቅኝትም ትልቅ ጥቅም ይሰጣታል። በሕክምና ሳይንስ ዘርፍ ኢራን በመካከለኛው ምስራቅ ቁንጮ አናት ላይ ተቀምጣለች። በስቴም ሴል ምርምር በዓለም ላይ ካሉ 10 ቀዳሚ ሀገራት አንዷ ናት። በናኖ ቴክኖሎጂ ምርምር ውጤቶችም በዓለም 4ኛ ደረጃ ላይ ትገኛለች። በኮቪድ-19 ወቅትም የራሷን ክትባት ኮቪራን ባርካት በማምረት ራሷን መቻል እንደምትችል አሳይታለች። በውጭ ሀገራት ማዕቀብ ምክንያት እንደ አማዞን፣ ኡበር እና ኔትፍሊክስ ያሉ ድርጅቶች በኢራን ውስጥ አይሰሩም። ይህ ሕግ ኢራናውያን የራሳቸው አማራጭ እንዲፈጥሩ አድርጓቸዋል። ከነዚህም መካከል ጥቂቶቹን እናያለን። ዲጂካላ የኢራን አማዞን ግዙፍ የመስመር ላይ ገበያ ሲሆን፣ ስናፓ የኢራን የኡበር ትራንስፖርት መተግበሪያ ነው። አፓራት የኢራን ዩቲዩብ ሲሆን እነዚህ ድርጅቶች በሚሊዮን የሚቆጠሩ ደንበኞች ያሏቸውና እጅግ ስኬታማ ናቸው። ኢራን በአሁኑ ወቅት በታሪኳ እጅግ ወሳኝና ፈታኝ የሚባል መስቀለኛ መንገድ ላይ ትገኛለች።
በሀገር ውስጥ ካለው የፖለቲካ ለውጥ ጀምሮ እስከ መካከለኛው ምስራቅ ያለው ከፍተኛ የጦርነት ስጋት ኢራንን የዓለም ትኩረት ማዕከል አድርጓታል። ኢራን በአሁኑ ወቅት አዲስ የለውጥ ምዕራፍ ላይ ትገኛለች። የቀድሞ ፕሬዝዳንት ኢብራሂም ራኢሲ በሄሊኮፕተር አደጋ በድንገት መሞታቸውን ተከትሎ አገሪቱ ወደ ምርጫ ገብታለች። በአሁኑ ወቅት ማሱድ ፔዜክሺያን የተባለ መካከለኛ ወይም ተራማጅ ተብሎ የሚታወቅ ግለሰብ ፕሬዝዳንት ሆኖ ተመርጧል። ጥያቄው ግን አዲሱ ፕሬዝዳንት ከምዕራባውያን ጋር ያለውን ግንኙነት ያሻሽላሉ ወይስ እንደቀደሙት መሪዎች ፖሊሲያቸውን ይቀጥላሉ? ይሄ የብዙዎች ጥያቄ ነው። ሆኖም የመጨረሻውን ውሳኔ ሰጪ የአገሩ የበላይ መሪ አያቶላ አሊ ኻሜኒ መሆናቸው አይዘነጋም። የኢራን ሕዝብ በአሁኑ ወቅት ትልቁ ፈተናው የኑሮ ውድነት ነው። የሀገሪቱ ገንዘብ ሪያል እሴቱ በከፍተኛ ሁኔታ ቀንሷል። የዋጋ ግሽበት ሕዝቡን ክፉኛ እየጎዳ ይገኛል። ይህ የሆነው አሜሪካ በጣለው ጥብቅ የኢኮኖሚ ማዕቀብ ምክንያት ነዳጇን ለዓለም ገበያ እንዳታቀርብ በመታገዷ ነው። ይህም በሀገር ውስጥ አልፎ አልፎ ለሚነሱ ተቃውሞዎች እንደ ትልቅ ምክንያት ይጠቀሳል። በሂጃብ አጠቃቀም ጋር ተያይዞ የተቀሰቀሰውና ሴት ሕይወት ነጻነት የተባለው ንቅናቄ በኢራን ማህበረሰብ ውስጥ ትልቅ ለውጥን አምጥቷል። ምንም እንኳን ተቃውሞዎቹ በኃይል ቢያግቡም በተለይ ወጣቱ ትውልድ የበለጠ ነጻነት፣ ማህበራዊ ለውጥ ይፈልጋል። ይህ ባህላዊ አገዛዝና በዘመናዊ ወጣቶች መካከል ያለው ልዩነት ለሀገሪቱ የውስጥ መረጋጋት ትልቅ ፈተና ሆኖ ቀጥሏል። ኢራንም ከምዕራባውያን ጋር እየራቀች በሄደች ቁጥር ወደ ምስራቅ ሀገራት መጠጋቷን አፋጥናለች። ከሩሲያ ጋር በዩክሬን ጦርነት ላይ ሩሲያን በድሮንና በወታደራዊ ቴክኖሎጂ እየረዳች በመሆኗ ከምዕራባውያን ጋር ያላት ግንኙነት ይበልጥ ሻክሯል። ከቻይና ጋር የ25 ዓመት ስትራቴጂካዊ ትብብር ስምምነት በመፈረም ኢኮኖሚዋን ለመደገፍ እየጣረች ነው። ከሳውዲ አረቢያ ጋር ለ7 ዓመታት ተቋርጦ የነበረው የዲፕሎማሲ ግንኙነት በቻይና አገናኝነት እንደገና መጀመሩ በመካከለኛው ምስራቅ ያለውን ውጥረት በጥቂቱ አርግቦታል። ኢራን በዩኔስኮ የተመዘገቡ 27 የዓለም ቅርሶች ያሏት ሲሆን ከነዛም መካከል ጥቂቶቹን እናያለን። በተለይ በሺራዝ አቅራቢያ የሚገኘው ፐርሴፖሊስ የጥንት የፋርስ ግዛት ዋና ከተማ የነበረ ሲሆን እጅግ አስደናቂ የሆኑ ፍርስራሾችም አሉት። ኢስፋሃን የዓለም ግማሽ ተብላ የምትጠራው ይቺ ከተማ በዓለም ላይ ካሉ ትልቅ አደባባዮች አንዱ የሆነውን ናቅሽ ኢጃሃንና እጅጉ የሆኑ መስጊዶችን እንደ ሼክ ሉጥፋላ ያሉን ይዛለች። ሺራዝ የፍቅር የግጥምና የአበቦች ከተማ ትባላለች። ውብ የአትክልት ስፍራዎችና የናሲር አልሙሊክ መስጊድ ይገኙባታል። የያዝድ ከተማ በበረሃ መካከል ያለች በጭቃ ጡብ የተገነባች ጥንታዊ ከተማ ናት። በፋርስ የባህላዊ የሙቀት መቆጣጠሪያ ዘዴዎች ትታወቃለች። በዚች ሀገር ላይ ምን ያህል ጎብኚዎች ይመጣሉ? በ2019 ኢራን ከፍተኛ ቁጥር ያለው ጎብኚዎች ያስተናገደችበት ወቅት ነበር። በዓመት ወደ 9 ሚሊዮን ገደማ ቱሪስቶች ጎብኝተዋታል። በ2023-24 በአማካኝ ከ4 እስከ 6 ሚሊዮን የሚሆኑ ጎብኚዎች እንደሚመጡ መረጃዎች ያሳያሉ። አብዛኞቹ ጎብኚዎች ከጎረቤት ሀገራት ሲሆን ኢራቅ፣ አዘርባይጃን፣ አፍጋኒስታን፣ ቱርክና ፓኪስታን የሚመጡ ሲሆን ከቻይና ከሩሲያና ከአውሮፓ ሀገራትም የሚመጡ ጎብኚዎች አሉ። እቺን ሀገር ለመጎብኘት ስታስብ እነዚህን ህጎች ጠንቅቀ ማወቅ ይኖርባል። ከህጎቹም መካከል ሴቶች ሂጃብ የመልበስ ግዴታ አለባቸው። ወንዶች ደግሞ አጭር ቁምጣ መልበስ ፈጽሞ አይፈቀድላቸው። በዓለም አቀፍ ማዕቀብ ምክንያት እንደ ቪዛ ወይም ማስተር ካርድ ያሉ ካርዶች አይሰሩም። ጎብኚዎች ጥሬ ገንዘብ ዶላር ወይም ዩሮ ይዞ መሄድ አለባቸው። በአጠቃላይ ኢራን ለታሪክ ለጥበብና ለባህል አፍቃሪዎች ድብቅ ሀብት ያላት ሀገር ናት። ኢራን የብዙ ተቃርኖች ምድር ብትሆንም በአንድ በኩል ግን እጅግ እንግዳ ተቀባይ፣ ለጥበብ ቅርብ የሆነ ህዝብ አላት። በሌላ በኩል ደግሞ ከዓለም ሀያላት ጋር ፊት ለፊት የምትጋፈጥ ቆራጥ አገር ናት። ዛሬ በገጠማት የኢኮኖሚ ማዕቀብ የጦርነት ስጋት ውስጥ ሆናም የራሷን መንገድ ለመቅደድ የምታደርገው ጥረት ለብዙዎች እንቆቅልሽ ሆኖባቸዋል። ወደፊትስ ምን የሚፈጠር ይመስላችኋል? አዲሱ ፕሬዝዳንት ኢራንን ወደ ሰላም፣ ወደ ዓለም አቀፍ ድርድር ይመሯት ይሆን ወይስ በመካከለኛው ምስራቅ ያለው ውጥረት ወደማይመለስ ደረጃ ያመራል? ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም እንደዚህ ያለ አስገራሚ ታሪኮች፣ ወቅታዊ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ ድንቅ ቪዲዮ እስከምንገናኝ ቸር ቆዩልኝ።